ያኔ ሻምበል ድርሼ ነበር። ሻምበል ገድሎ ኃይሉ እባላለሁ። የፖሊስና እርምጃ ማስታወቂያ ክፍል ኃላፊ ነበርኩ። እነ ማሞ ውድነህን ሁሉ ያመጣን እነ ማሞ ውድነህን ከጄኔራል ልከውኝ ጄኔራል ጠይቀው አምደ ሚካኤልን እሳቸው ናቸው ከአቶ አምደ ሚካኤል ጋር ተነጋግረው ሂድ ያሉኝ እሳቸው ናቸው። እዛ ማስታወቂያ ሚኒስቴር ሄጄ ክቡር አቶ አምደ ሚካኤል ጋር ጄኔራል ልከውኝ ነበረ ብዬ ጠርጋ አንኳኳውና ገባን። ማሞ ውድነህንና አሳምነውን ገብረ ወልድን ነው እኛ የጠየቅነው። የለም አሳምነውን አልሰጣችሁም፣ ያለን እሱ ነው፣ ማሞ ውድነህን ነው የምሰጠው አሉኝ። እሺ አልኩ። ለጄኔራል ነገርኳቸው፣ እሳቸው ተስማሙ። ይሄንን እሱን ይዤ መጣሁ፣ ተቀበልኩ፣ እንዲመጣ ተደረገ። በጄኔራል በዛን ጊዜ በፖሊስ ሰራዊት በነበርክበት ጊዜ መቶ አለቃ ሆነ በጄኔራል ሻምበል ሆኜ ነው። የለም እኔ የምጠይቀው ነገር ምክትል መቶ አለቃ እንደሆንክ ጄኔራል ጽጌ አማካኝነት ስፖርተኛ ነበርክ እናውቃለን እኛም እና በመኩሪያ ማን ነው በፖሊስ ሰራዊት ኳስ ተጫዋች ነበርክ። ምን ክፍል ነበርክ? የፖሊስ ሰራዊት የሁሉም እንትን ኃላፊ ነበርኩ። የፖሊስ ሰራዊት ኃላፊ፣ የኳስ ጨዋታው ኃላፊ፣ ምንድነው የዘፈኑ ክፍል ሁሉ ኃላፊ ነበርኩ። የኦርኬስትራው እና የፖሊስ ሰራዊት ኳስ ክፍል ስሙ ማን ነበር? ኦሜድላ ነበር። አዎ የሚጫወተው 8 እና 7 ነበር የሚጫወተው። አዎ 6 ያቋቋመው ማን ነው? ኦሜድላ ቡድኑን እኛ ነና። እኔና አድማሱ ነን። አድማሱ ነበረ የመጀመሪያው። ቀጥሎ አድማሱን የተረከብኩ ጄኔራል አድማሱ፣ ኮሎኔል አድማሱ ማለት ነው። ጊዜ ነው። አሁን ማን አደረጋ? አንተ ደግሞ ማክሰኞ እንግዲህ ክፍል እንዳለሁ ቢሮዬ እንዳለሁ ተጠራሁ። ጠቅላይ መምሪያ ትፈልጋለህ ተብዬ ጠቅላይ መምሪያ ሄድኩ። ሲሄድም ጄኔራል ጽጌን አገኘኋቸው። እሳቸው አይደሉም ያን መላእክት የላኩኝ እንግዲህ ወደ ውጭ ሄጄ እንድላላክ ያደረጉት። እሳቸው መትረየስ ይዘው ቁጭ ብለው ነበር፣ ብቻቸውን ነበሩ። ከዛ በኋላ እንትና ማን ነው ኮሎኔል ወርቅነህ መጥቶ እንልካለን አሁን ብሎ፣ እኔ መኪና የለኝም፣ መኪና ያስኩት ትልቅ ነው አይሆንም ብለው፣ የኔ መኪና ይዘህ ሂድ ይለኛል። እንትናም ከአንተ ጋር አለ ሻምበል አስራት ደፈረስ ጋር ሄዳችሁ ይህን ደብዳቤ ለአልጋ ወራሽ ትሰጣላችሁ፣ ይዛችሁ ትገባላችሁ። ጄኔራል መንግስቱ ይዘዋቸው ይሄዳሉ፣ እናንተ ተከተሉ ከነሱ ጋር ተባልኩ። ተከተልኩ። ግቢ ሄድን። እንዳሉትም ጄኔራል መጀመሪያ ገቡና ሰላምታ ሰጡ። መሰለ ነበር፣ ሻምበል መሰለ ደጃፉ ላይ ቆመ። እሱ ተቀበለን። በኋላ እሳቸው ገብተው ወጡና እኛን ጠሩን። እኛ ገባን፣ እጅ ነሳን። ራስ እምሩ፣ ደጃማች በዛብህ አልጋ ወራሽ ነበሩ። ያልታሰሩ ዝም ብለው የሚወራወሩ በደንብ የሚለብሱ የሚሄዱ ነበሩ። ታችኛው ቤተ መንግስት ሰጣናቸው። ያንን እንግዲህ አዩና እሳቸው ለራስ እምሩ ሰጧቸው። እሳቸው አዩና እንደገና መለሱላቸው። እኔም በደሞዝ ነው የምተዳደረው ብሎ ተጻፈ። ያንን ቀዳን ለእኔ ሰጡኝ። እኔ ይዤ
ለእንትና ልሰጥ ለዳምጤ አሰማኸኝ ልሰጥ ሄድኩ። ሰጠሁት። እኔ ወደ ጠቅላይ መምሪያ ተመለስኩ። ጠቅላይ መምሪያ ክብር ዘበኛ ጠቅላይ መምሪያ ሲመለስ ጄኔራል ጠሩኝ። ኪሳቸው ውስጥ ቼክ ነበር ለቤት እንድሰጥላቸው ሰጡኝ እና ለቤት በኋላ ሰጣሁላቸው። ገንዘብ አይደለም ቼክ ነው፣ ቼክ ብቻ። እዛ ላይ ሁሉ ተጽፏል። አሁን የት ነው? ኮልፌ ተላኩ። ኮልፌ ስላክ እስቲ እና ኮልፌና ደህና መሆናቸውን አልተጠራጥረናል ምናምን አሉኝ። መንግስቱ ኮልፌ ሄድኩና ስመለስ ኮልፌዎች ከድተዋል፣ በጭራሽ ከድተዋል ኮልፌዎች። በኋላ ለእሳቸው ነገርኳቸው፣ ለጄኔራል ጽጌ። ያኔ አላገኘኋቸውም ጄኔራል መንግስቱን። አዘኑ፣ በጣም አዘኑ እና ወዲያው ጦርነት ተነሳ ተባለ። ጦርነት ሲነሳ ጄኔራል መንግስቱ ምን አደረጉ? ማን ነው ጄኔራል ጽጌ እኔን ጠሩኝና በል ሂድና ግባ ነፍስህ እንዲድን አሉኝ። በቀጥታ ሄድኩ ኮልፌ። ኮልፌ ሲሄድ ተቀላቀልኩ። እዛ ሲሄድ ደግሞ አሰሩኝ። ኮልፌ ሲሄድ ታሰርኩ። ትንሽ እንደቆየው ወዲያው ደግሞ አለቀ ጦርነቱ ተባለ። እንትና መጣ፣ ማነው ተፈራ መጣ። እሱን አሰሩና እኔን ለቀቁኝ። እንግዲህ እኔ መሳሪያ ሰጡኝ። እዛ ገባው፣ ተነሱ ጋር ተሰለፍኩ። ይህንን ነው እንግዲህ ወደ ቤትህ እንዴት ቆይቼ ነው የሄድኩት። ከ3 ቀን በኋላ ቃልህን ተቀበለህ ሰው አለ ይህን ማድረግህን? ጀነራል እንትና ነበሩ ያኔ ጀነራል ለማ ገብረ ማርያም በዛን ጊዜ ጠቅላይ መምሪያ እንደሚባለው ከሆነ አንዳንድ ምሁሮች ነበሩ ይባላል። እንደ ማሞ ታደሰ፣ ከተማ ይፍሩ እንደዚህ የነበሩ አይታቸዋል። ጠቅላይ መምሪያ እንዲህ ነችና ሲመላለሱ በደንብ አይቻሉ። ማሞ የጻፈው ጽሑፍ ማሞ ነው። አንዱም ከተማና ማሞ ናቸው ያረቀቁት። ይሄንን አዎ እኛ ይዘነው ይሄን ነው ማሞ ነበር። አዎ ሌላስ? እንትና ደግሞ በቀለ ፍሬው፣ አዎ ለማ ፍሬው እኛ የሞቱት ልጆች ወንድማማቾች የሞተው ማነው ስሙ? ወንዳፍራሽ ገርማሜ ወንዳፍራሽ። እነዚህ ሁሉ እዛ ነበሩ። የሁሉ ግርግር በሚሄዱበት ጊዜ እዛው ነበር። ታዲያ ውሸት ነው እኮ አሁን የሚያወጡት ይመስላቸዋል። እንደው ቢሆኑ ስንቀበልማ አልጋ ወራሽ ደጋግመው አነበቡት። መጀመሪያ ደብዳቤውን ካነበቡት በኋላ እኔም በእንትን ነው የምተዳደረው፣ በደሞዝ ነው የምተዳደረው የሚል ነገር አገቡ። ከዛ በኋላ ሰጡኝና ይዤ ሄድኩ። ዳምጤ ያሰማኝ ይባላል። ለእሱ ሰጠው። እሱ አለቀ ደቀቀ አለ፣ ተናገረ በሬዲዮ። ከዛ ወዲህ እኔ ጠቅላይ መምሪያ ተመለስኩ። ጠቅላይ መምሪያ ሲመለስ ሂድ ኮልፌ እስቲ እና ና ተባልኩ። ጄኔራል ጽጌ ኮልፌ ደርሼ ስመጣ ተለውጠዋል። ኮልፌ ከጦር ሰራዊት ጋር ሆነዋል። ነገርኳቸው። ይህንኑ ከጦር ሰራዊት ጋር ሆነዋል አሉ። አዘኑ። እንግዲህ ይሄ ነገር መጀመሪያ ሲነጋገሩ ያን ዕለት ነበረ። እንዲህ ሊሆን አልፈለጉም። በፊት ነበር ቀደም ብሎ እንትን ማድረግ ነው የፈለጉት እና ወዲያው ጦርነቱን ለመያዝ ነበረ። አልተቻለም ለመያዝ። ያው ጦር ሰራዊት ወሰደ። ፈጥኖ ደራሽም ከጦር ሰራዊት ጋር ተሰለፈ። ይሄ ነው ደብዳቤው ሲመጣ። አልጋ ወራሽ በፍቃድ ነው በተገደው ነው የሚባለው? እንዴት ነበር? ምንም የተገደዱት ነገር የለም። አልጋ ወራሽ አንጣ ቆይ አንብብልኝ ደግመህ እያሉ እንትን እያሉ በእንትን ሁሉ ስንከፍል እንደገና አሰማኝ እያሉ
እኔን አዎ አሰማኝ እያሉ ማነ ስሙ ሞተ አሁን አስራት ደፈረስ ጋር በኋላ አስራት ደፈረስ እምቢ ስላላቸው ነው ወደ እንትን ያሉት። አላሰማ ስላላቸው ብዙ እንትን ይፈልጉ ነበር፣ ብዙ ይፈልጉ ነበር። አልጋ ወራሽ ወሬ ሁሉ ይፈልጉ ነበር። ፈቃደኝነታቸውን የሚገልጽ ፊታቸው ሁሉ ደስታ ነበረው። የማይፈልግ ሰው ሶስቱ አዎ ጀጃ በዛብህም እምሩም እነሱ የተጎደዱት እኮ ነገር የለም። ለብቻቸው ነው የተቀመጡት። መሳሪያ አጠገባቸውም የተደገነ የለም። ውጪ ነው ሻምበል እንትና የሚባለው የቆመው የሚጠብቅ ሰው እንዳይገባ። አዎ መለሰ እሱ ነበር። እሱም መሳሪያ አልያዘም። ያው ደግሞ ሰላምታ ሁሉ ሲሰጡ ጀነራል እንዴ በጭራሽ እንትን ያለባቸው እኮ አይመስሉም። ደስታቸው እኮ ያስታውቃል። ተገደው አይደለም፣ በጭራሽ ተገደው አይደለም። መጀመሪያ አንተ ፖሊስ ጠቅላይ መምሪያ ማስታወቂያ ክፍል ነበርክ። ማክሰኞ ጠዋት ማን ይጠራሃል ተብለህ ተጠራህ? ጠቅላይ መምሪያ ትጠራለህ ተባልኩ። ክቡር ዘበኛ ጠቅላይ መምሪያ ትጠራለህ ተባልኩ። ጀነራል ጽጌ አሉና ትጠራለህ ተባልኩ። አዎ ተባልኩ። ይሄ ጠዋት በስንት ሰዓት ላይ ይሆናል በግምት? ወደ 3 ሰዓት ላይ። ወደ 3 ሰዓት ላይ ልክ 3 ሰዓት ላይ ይሆናል። ማን ነገረህ ይሄንን እና መባደር? አንድ ወታደር ነው። አሁን እንጃ ይሙት አይሙት አላውቅም። አሰፋ ይባላል። ጀነራል ጽጌ ክቡር ዘበኛ ጠቅላይ መምሪያ ሆነው ይፈልጉሃል አለ። በአስቸኳይ እንድትሄድ አለ። አዎ። ያን ጊዜ ምን መኪና ይዘህ ሄድክ ወደ ጠቅላይ መምሪያ? ትልቅ ይሄ ኩምቢ መኪና፣ የሌላ ሰው መኪና፣ የፖሊስ አዎ። ጠቅላይ መምሪያ ስትደርስ ጀነራል ጽጌን የት አገኘህ? የት አየሃቸው? ጠቅላይ መምሪያ ስገባ ወዲህኛው መምሪያ ፊት ለፊት መትረየስ ይዘው ቁጭ ብለዋል። ብቻቸውን አገኘኋቸው። እና ምን አሉ? እኔን ተቀበሉኝና ተነጋገርን። አሁን ይልኩሃል፣ የሚልኩህን ደህና አድርገህ ፈጽምላቸው አሉኝ። ማን ይልኩሃል አሉ? ጄኔራል መንግስቱ ይመጣሉና ይልኩሃል አሉ። ጄኔራል መንግስቱ አገኘሃቸው? መጡ። ኑ ፈልጋቸዋለሁ፣ ገድሉ አሉኝ። እኔና አስራትን። አንተና አስራት ደፈረሱ? አዎ። መኪና የለንም ብል እኔንም መኪና ሰጣቸዋለሁ አለ እንትና ኮሎኔል። የእሱን መኪና ሰጠና ከሱ ጋር ከጀኔራል ተከታተል። የማንም መኪና? ኮሎኔል ወርቅነህ መኪና ሰጠን። ኦፔል መኪና ተሰጣችሁና ማን ይነዳ ነበር? አንተ? እኔ ነበርኩ የምነዳው። እናንተና አስራት ናችሁና ጀነራል መንግስቱን ተከታተልናችሁና ወደ ቤተ መንግስት ወሰዱ። እዛ ስትደርሱ ቆዩ። እዚህ አሉን። ደጃፍ አስቆዩን። ይሄ ልጅ ያገኘ ነው ሳምበል መሰለን አገኘ ነው። እሳቸው ገቡ። በኋላ ሁለታችን ብቻ ተጠራን። እኛ እሳቸው ገብተው ስንት ደቂቃ ቆይና መጡ? በግምት ጠዩት 10 ደቂቃ ቆይተዋል። ውስጥ ከአልጋ ወራሽ ጋር እየተነጋገሩ። ያን ጊዜ ወረቀቱን ማጋ ነው የሚነበበው? እሳቸው ጋር ነው እንግዲህ። እሳቸው ጋር። ከዛ በኋላ ነው የተሰጠን ለእኛ። ወጡና ለእናንተ ሰጧችሁ? ለእኛ ሰጡን። ወረቀቱን ማን ያዘ? እኔ ያዝኩ። የቴፕ መቅጃው ማን ያዘ? አስራት ደፈረሰ። አሁን ምን አሉ ጀነራል? እንትኑን ቅዱ፣ ግቡና በደንብ ቅዱ፣ ለሳቸውም በደንብ አስረዷቸው ተባላል አሉን። በኋላ ልንቀዳ ስንፈልግ አስራት እጁ ተንቀጠቀጠ።
ሲንቀጠቀጥ ገሎ አንቺ ትሻያለሽ እባክሽ አንቺ አድርጊ አሉኝ። አንቺ ተቀበዩ አሉኝ። እኔ ተቀበልኩና ነው እንደዚህ ያለ ጀነራል መንግስቱ አንቺ ነው የሚሉኝ። እኔ ወሰድኩና ሰጠኋቸው። አነበብኩ። መጀመሪያ ሳነብ ሲያንጣዋሉ ወሰዱ። ራስ ምሩና አልጋ ወራሽ ራስ ምሩ ደጃማዊ በዛብህ ሻሉ ጆሮአቸውን እንትን ብሎ ዝም ብሎ አዩ። ሲሾካሸኩ ነበር። እሱን አዩና በኋላ ጥሩ ነው እኔም በደሞዝ የምታዳድር ባለው ጨመሩበት። ዋው ጨመሩበት። እሳቸው ናቸው ጨመሩበት። ዋው በደሞዝ ነው የምተዳደር በል አሉ። ተጻፈያ በቃ መናገር ጀመሩ። ቴፑ ተቀዳ። ታህሳስ 5 ቀን 1953 ዓመተ ምህረት ከዚህ ቀጥሎ በክቡር ብርጋዴር ጀነራል መንግስቱ ነዋይ የሚመራው የክብር ዘበኛ ሰራዊት ከኢትዮጵያ ጦር ሰራዊትና ከፖሊስ ሰራዊት እንዲሁም ከተማሩት ወጣቶች ጋር በመተባበር ኢትዮጵያን ከዘውድ አገዛዝ ለማላቀቅና የህዝብ መንግስት ለማቋቋም እነሆ ዛሬ ታህሳስ 5 ቀን 1953 ዓመተ ምህረት ከፍተኛ ንቅናቄ ማድረግ ይገኛል። ይህንንም የህዝብ መንግስት ተቀባዮች ፕሬዚደንት ሆነው የሚመሩት ልዑል ጀነራል አዝማች አስፋው ናቸው። አሁን ልዑል አልጋወራሽ ስለ አዲሱ ህዝብ መንግስት የሚናገሩትን አዋጅ ትሰማለን። ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ የምንወጣበት በር ከዛሬ ነገ ይከፈትልናል በማለት ያለፉት ዘመናት ሁሉ ያልሻሩትን በማንም የሌላ ሀገር ህዝብ ታሪክ የማይገኘውን ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ ለአእምሯቸው መራቀቅና በኑሮ ደረጃ እየገፉ የሚሄዱ የዓለም ህዝቦች ላይ የኢትዮጵያ ህዝብ ሊያደርሰው የሚችል የማይፈጸም ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ የሀገር ልማት ፕሮግራም እስከ ዛሬ ተዘርግቶ ካለመለየቱም በላይ ከጥቂት ዓመታት ወዲህ ነፃነታቸውን ያገኙ የአፍሪካ ሀገሮች እንኳን ሳይቀሩ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ መሆናቸው ለኢትዮጵያ ህዝብ በዕለት በዕለት ግልጽ እየሆነለት ይሄዳል። ይህ ሁኔታ ካለፉት ዓመታት ወዲህ የኢትዮጵያ ህዝብ የረዥም ዘመን ተስፋ መጨረሻ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ህዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ በፖሊሶች በፖሊሶችና በተማሩ ወጣቶች ናቸው። የኢትዮጵያ ህዝብ መካከል እጅግ ከፍ ያለ የተስፋፋ እንቅስቃሴ ተፈጠረ። ይህንንም የህዝብ መነሳሳት ለማፍረስ ብዙ ሙከራ ተደርጎ ነበረ። ይህም ሁኔታ ካለፉት 2 ዓመታት ወዲህ
የኢትዮጵያን ሕዝብ የረጅም ተስፋ መጨረሻ ደረጃ ላይ ደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የሕዝብ እንቅስቃሴ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ሕዝብ የረጅም ተስፋ መጨረሻ ደረጃ ላይ ደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የሕዝብ እንቅስቃሴ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ሕዝብ የረጅም ተስፋ መጨረሻ ደረጃ ላይ ደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የሕዝብ እንቅስቃሴ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ሕዝብ የረጅም ተስፋ መጨረሻ ደረጃ ላይ ደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የሕዝብ እንቅስቃሴ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ሕዝብ የረጅም ተስፋ መጨረሻ ደረጃ ላይ ደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የሕዝብ እንቅስቃሴ ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ሕዝብ የረጅም ተስፋ መጨረሻ ደረጃ ላይ ደረሰውም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የሕዝብ እንቅስቃሴ ቴፑንማ ወረቀቱን ይዤ እኔ ነኝ የሄድኩት። እሱ ቀረኩ አስራት ፈራና ቀረኩ። አልወጣም አለ ከግቢው። ከዛ ወጣ። ግን አልጋራሽ ካሉበት ወጣና ከዛ አልወጣም። መኪና ውስጥ እንዳለ ቀረ። እሺ እኔ ሄድኩ። የት ሄድክ? ይዤ ሄድኩ። ጠቅላይ መምሪያ አይደለም ማስታወቂያ ሚኒስቴር። ለምን ማን ውሰድ አለህ? እዛ ውሰድ ብለዋል። መጀመሪያ ነግረውኛል። ጀነራል መንግስቱ ነግረውኛል። እሳቸውም የሚናገሩትን ይህንን ጠቅላይ መምሪያ ነው የምትሰጡት፣ ለማስታወቂያ ሚኒስቴር ነው አሉት። ዳምጤ ያለልህ እዛ ለሱ ስጠው ነው አሉት። ዳምጤ የት ነበረ? እዛው ይናገር ነበር እሱ እኮ ሌላ ንግግር። ማስታወቂያ ሚኒስቴር ጠዋት ሄዶ ማስታወቂያ ሚኒስቴር ነበረ። አንተ ያንን ይዘህ ቴፑን ይዘህ ማስታወቂያ ሚኒስቴር ሄድክ? አዎ ሰጠሁ። ዳምጤ ያሰማ? አዎ ጎሽ አለ እሱ። ያንን አለቀ ደቀቀ ማለት ጀመረ፣ መናገር ጀመረ። አለቀ ደቀቀ። ልዑልነታቸው ኢትዮጵያን ትክክለኛ በሆነ ሕገ መንግስት መሰረት ሀገራችንን ከፍ ባለ ፈጣን እርምጃ ለመምራት መወሰናቸውን አስረድተዋል። ልዑልነታቸው እንደገለጹት ሁሉ መላው የኢትዮጵያ የጦር ኃይሎች የተማሩት ኢትዮጵያውያንና ጠቅላላው የኢትዮጵያ ሕዝብ የሚደግፈውና የሚደሰትበት ነው። ልዑልነታቸው ከሌላ ምንጭ የገንዘብ ጥቅም ሳይፈልጉ በሚቆረጥላቸው ደመወዝ ለመስራት መፍቀዳቸው ታላቅ እርምጃ መሆኑን እያንዳንዱ ኢትዮጵያዊ የሚገነዘበው ነው። ከዚህም በቀር የኢትዮጵያዊ መብት ሳይነካ በታሰበለት የስልጣኔ እርምጃ እንዲደርስ መደረጉ ከዚህ ቀደም በሀገራችን ታሪክ ውስጥ ታይቶም ተሰምቶም ስለማይታወቅ ኢትዮጵያውያን የሆንን ሁሉ በአዲስ ጉልበት፣ በአዲስ ተስፋ፣ በአዲስ ህብረት እንድንሰራ ልዑልነታቸው አሳስበውናል። ስለዚህ ዓላማችንን አንድ በማድረግ በርትተን አዲሱ ተስፋ ብቻ ሳይሆን የሚፈጸም እውነተኛ ነገር መሆኑን በመረዳት ሀገራችንን ለማራመድ ቆርጠን እንነሳ። ይህ ተስፋ የኛ ነው፣ ውጤቱም ለኛው ነው። ስለዚህ ይህ ተስፋ የኛ ውጤቱም ለኛ ብቻ መሆኑን አውቀን እንበርታ። የጭቆናው ዘመን ተፈጸመ። የትክክለኛው ፍርድና የትክክለኛው ህገ መንግስት ዘመን ለመላው የኢትዮጵያ ህዝብ መጥቶለታል።
ኢትዮጵያን ከ3000 ዘመን ጀምሮ ጨቁነው ይኖሩ የነበሩት ሁኔታዎችና ጥቂቶች ሰዎች የኢትዮጵያን እርምጃ ከማሰናከላቸውም በላይ ኢትዮጵያዊ የሚገባውን የድካሙን ዋጋ በመከልከል ከፍ ካለ የድህነት ደረጃ አድርሰውት እንደነበረ ልዑልነታቸው በንግግራቸው ውስጥ ገልጠውታል። የኢትዮጵያዊ መብት ከእንግዲህ ወዲያ አይነካም። የኢትዮጵያዊው ድካምና ጥረት የኑሮም ትግል ከንቱ ሆኖ የሚቀርበት ዘመን አለቀ ደቀቀ። አሁን ለኢትዮጵያውያን የተሰጠው አዲስ መብትና የኢትዮጵያ ሕዝበ መንግስት ለእርምጃችን ለኑሯችንና ለተስፋችን የማይጠፋ ብርሃን ከመሆኑም በላይ ለምንመኘውና ታሪካችንም ለሚጠይቀው ክብር አይነተኛ መሆኑን ማንም የሚዘነጋው አይደለም። አንድ ህዝብ 3000 ዘመን ሙሉ ተጨቁኖ በተገዥነት በትዕግስት ሊኖር አይችልም። በዚህም መሰረት ልዑልነታቸው እንደገለጹት ሁሉ ጠፎ ተነክቶበት የተሸበረ ንብና ተስፋውን ጨርሶ የተነሳ ህዝብ ተመሳሳይ በመሆኑ የኢትዮጵያን ህዝብ ወደ ድሮ የተገዥነት ቦታው ለመመለስ አይቻልም። ስለዚህ የኢትዮጵያ ህዝብ ተስፋ ዛሬ እውነት ሆኖ በመገኘቱ ከዚህ ቀደም የማናውቀው ደስታ ይሰማናል። ነገር ግን እኛ በማንኛውም ተግባር ውስጥ ያለነው ሁሉ ይህን ያገኘነውን አዲስ አስተዳደርና አዲስ ተስፋ በቅን ልቦና አቅፈን ደግፈን ለሀገራችን እርምጃ በርትተን ብንሰራ በቅርቡ ነጻነታቸውን አግኝተው አልፈውን የሄዱትን ሁሉ በእጥፍ ልናልፋቸው መቻላችንን የእያንዳንዱ ኢትዮጵያዊ ልብ በደንብ አድርጎ የሚገነዘበው ነገር ነው። አንተ መኪናህን ይዘህ ያችኑ የወርቅነህ መኪና ይዤ ወደ ጠቅላይ መምሪያ ተመለስኩ። ወደዛ ተመለስኩ። ወደ ጠቅላይ መምሪያ ስመለስ ጀነራል ጽጌ እንደዚህ ያለውን ምን ይመስልሃል? የእኛ ሰዎች ማነው ፈጥኖ ደራሾች ምናምን እንደዚህ ያለ ወሬ አለ፣ ምን ይመስልሃል አሉ። እንጃ እኔ እርግጠኛ አይደለሁም ስል በል ሂድና ጣራና እስቲ ንገረን አሉኝ። ያኔ ቼኩን አልሰጡኝም። በኋላ ነው የሰጡኝ። ሄድኩና አየሁ። ሳይ ጊዜ ማይሆን ሆነ። ጀነራል ታደሰን አገኘኋቸው? አገኘኋቸው። እኔ ኮሎኔል ነበሩ። አገኘኋቸው። ምን ብለው ነገርኳቸው? ልከውኝ ነው የመጣሁት ጀነራል ጽጌ ምናምን አልኳቸው። አይ ነገሩ ተበላሽቷል፣ በቃ እንዴ ማታ ነበረ ምናምን ብዙ ነገር አወሩ። እኔ ያኔ መኪናዬን አዙሬ ዝም ብዬ ተመለስኩ። ያን ጊዜ ጀነራል ታደሰ ጀነራል ጽጌ እንዴት ናቸው? አስሯቸዋል ወይ? ጠየቁኝ። አልታሰሩም፣ ደህና ናቸው። በእስር ላይ ነው፣ ግን መሳሪያ ይዘው የትም መሄድ አይችሉም አልኳቸው። ጥርጣሬያቸው ክብር ዘበኞች ያሰሯቸው መስሏቸዋል። መሳሪያ ይዘዋል፣ ግን እንደ ልባቸው ወዲያ ወዲህ አይሄዱም። አንድ ቦታ ነው ያሉት የተቀመጡት አልኳቸው። እኛ ወደ ጦር ሰራዊት ሆነናል አሉኝ። ግልጽ አድርገው ንገራቸው ነው ያሉኝ። ኧረ ጀነራል እሺ። ያን ጊዜ ሄድክና ወደ ክቡር ዘበኛ ተመለሰ? ተመለስኩና ነገርኳቸው ይሄንን ለጀነራል ጽጌ። እንትና አይሉም ነበር ያን ጊዜ ጀነራል መንግስቱ። ያን ተናደዱ። ማታ ነው ያልኩት ነበር ብል ነበር ምናምን አሉ። አየህ ማታ እኮ ነው እነሱ ሊከዱ የቻሉት። አልሰማ ብለው ነው ጀነራል መንግስቱ የተናደደው ማለት ነው። ጀነራል ጽጌ ማታ እንዳልኩት ቢሆን ኖሮ ይሄ ሁሉ ነበር። እውነት ነው እውነትህን ነው አሉኝ እኮ። እና በል እንግዲህ እግዚአብሔር ይሁንህ፣ ለቤተሰቤ ይህን ቼክ ስጥልኝ፣ አንተም ግባ እዛው። ስንት ቼክ ነው? ወረቀት ነው እንደ ወረቀት ነገር ነው። ሰጠኋቸው። ለማን? ቤት ገብቼ ሰጠሁ። ሰጠኋቸው። እና አዝነዋል እሳቸው? ጀነራል ጽጌ ባለቤት በጣም አዝነዋል። ጀነራልም አዝነዋል። ስለያያቸው በጣም አዝነው ነበር። ከዛ በኋላ የደረሰብኝ ነገር መቼስ ብዙ ነው። ከዛ ይሄን ሰጠህና ወደ ኮልፌ ሄድኩ። ፈጥኖ ደራሽ። እዛ ታሰርክ? ወዲያው አሰሩኝ። ስገባ ተፈራ ተይዞ መጣ። ጀነራል ተፈራ ተይዞ መጣ። ወዲያው ለቀቁኝ። እሱ ሲያዝ ጊዜ አንተ? በቃ መሳሪያ ይዘው እዛው አሰለፉኝ። 3 ቀን ነው 4 ቀን ቆየሁ። ከዛ ሳትወጣ?
በሶስተኛው ቀን ወዴት ሄድክ? እሳቸው ናቸው የነገሩልኝ። ወደ ቤቴ እንዲሄድ የነገሩኝ እሳቸው ናቸው የነገሩኝ። ጀነራል ታደሰ እንደዚህ ከኛ ጋር ነው የቆየው፣ ወደ ቤቱ ሊሄድ ይፈልጋል አሁን ብለው እንጃ ማን እንዳስታወቁ አላውቅም። ሄድኩ። በስንተኛው ቀን አንተ እንትን ቃልህን ሰጠህ? እንጃ አንድ አራተኛው ቀን ነው አምስተኛው ቀን ይሆናል። ለማን የት ቦታ ሄድክ? ለእንትና ነው ለኮሎኔል ነበሩ ያኔ ኮሎኔል ለማ ገብረ ማርያም። አሁን የተናገርከው በሙሉ ነገርኳቸው። ምንም የደረሰብህ ነገር የለም? ምንም የደረሰብኝ ነበር የለም። ግን አስራተ ካሳ ላሳስረኝ ፈልጎ ነበር። እሱ ነው የተላላከው ምናምን ብለው እኔም ፈልገው ነበር። አልጋ ወራሽ ምንም አላደረግም እሱ ብለው ነው ያዳኑኝ። አልጋ ወራሽ? አዎ። የጀነራል ጽጌን ሞት ስትሰማ ሳታዝን አልቀረህም? በጣም 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 አዘንኩ። በዚህ በኩደታ ውስጥም በምክር እንዳልገቡበት ተሰምተዋል? ተሰምቶኛል። እኔ አልገቡም። እሳቸው ያስታውቃሉ እኮ ድርጊታቸው ያስታውቃል። እንደሚባለው ከሆነ ከጀነራል መንግስቱ ጋር በጣም ወዳጅ ስለሆኑ ጀነራል ጽጌን ጠርቶ በል እንግዲህ የሚባለውን ነው ሰራህን አውልቅ፣ አሁን እኛ መንግስት ለመገልበጥ አስበናል እና ነቃነቃ ብትተባበረን ይችላል የሚባለው ነገር እውነት መስሎ ይታያል? ተይዘው ነው በግድ የሚባል አለ። በአንተ አስተያየትስ? እንግዲህ ቢለቋቸው እሳቸው እንዲህ በዛም ይለቁ አይደሉም እነሱ ራሳቸውን እነ ጀነራል መንግስቱን። ይሄ ፈርተው ነው የያዛቸው። ሲሄዱ እንኳን ይዘዋቸው አልሄድም። ለምን? ወርቅነህም እንደዚሁ ይባላል። አዎ ወርቅነህንም አብረው አልሄዱም ከእሳቸው ጋር ለየብቻ ነው የሄዱት። መጨረሻ ላይ አሁን አንዳንድ እንደው በአንተ አስተያየት አንዳንድ መጽሐፍ ላይ የጀነራል ጽጌ ድቡን ማንነት የፖሊስ ሰራዊት ብቻ ሳይሆን መላ የኢትዮጵያ ሕዝብ የፖሊስን አቋም ከሀ እስከ ፐ እዚህ ማድረሳቸው የታወቀ ነገር ነው። ግን በአንዳንድ መጽሐፍ ላይ ደግሞ ከጊዜ በኋላ ጀነራል ጽጌ ድቡ ኪስ ውስጥ እንዳንድ ማስረጃ ተገኝቷል። እነ ጀነራል መንግስት ቢገለበጡ ኖሮ የአንዳንድን መሬት ለመውረስ ወይንም ደግሞ የአንዳንድን ባለስልጣን ቦታ ሀብት ለመቀማት ነበር የሚል ተጽፎ ተገኝቷል። ይሄን እንዴት ተመለከቷል? አረ እንደው ሙልጭ ያለ ውሸት ነው ይሄ። ምክንያቱም እሳቸው እዛ ለምሳሌ የቆሙበት ነገር እሳቸው መትረየስ ይዘው የቆሙት እንኳን እቃ ላስይዛቸው ኪሳቸው ቆስጠርቶ ሌላ ነገር የለም። ሙልጭ ያለ የወታደር ልብስ ነው የለበሱት። ቢይዙ ኖሮ ይታወቅ ነበር። የዚህ አይነት ስሜት እንደሌላቸው አረ በጭራሽ እንደዚህ ያለ ስሜት የላቸውም እሳቸው። ከላይ እስከታች ወታደር እንዲህ ያለ ሰው አይደሉም በጭራሽ። እንዴ በአጠቃላይ የፖሊስ ጠቅላይ መምሪያን፣ የፖሊስ ሆስፒታልን፣ የፈጥኖ ደራሽን በአዲስ ስነ ስርዓት የገነቡ እሳቸው ናቸው ይባላል። አንተ ያን ጊዜ ከምክትል መቶ አለቃ ጀምረህ ከእሳቸው ጋር ነበር። ይሄንን እንዴት ትመለከተው? በደንብ ነው የምመለከተው። ይሄንን የሰሩ አለሳቸው በተቀረ የለም። ያውም ያኔ ብሔራዊ ፖሊስ የሚባል አለ። አላሰራ ብሏቸው መከራ ነበር የሚያሳያቸው። ስንቱ ጋር እየተጣሉ ነው እንኳንስ ይሄን እንዲሰሩና ቀድሞ ፖሊስ ሰራዊት ወድቆ ነበር እኮ። የመጨረሻውን ልጆች አንድ 18 ልጆች ወደ ውጭ ሀገር ልከው ነው ለፖሊስ ሐኪም ያደረሱት። የጽህፈት ቤትን በሙሉ የጽህፈት ቤትን አቋቋሙ ፖሊስ ሰራዊት ውስጥ እንትኑ አምጥተው ከተማሪ ቤቱ ወስደው። እንዴ እሳቸው የሰሩት ስራ ነው እስካሁንም ያለ
ምንም የለም የፖሊስ ውስጥ። መኪና እንኳን ተከልክለው ነበር እኮ። ጀርመን ነው የሰጣቸዋል። አዎ ያም ለወጡት ጀርመን የተሰጣቸውን። ምክንያቱም ቤንዚን ይፈጃል ብዙ። የፖሊስ ሆስፒታልን ያቋቋሙ እሳቸው ናቸው። እና ያንን ሲያቋቁሙ ኦፊሰር መኮንኖቹንና ሌሎቹን አዋጡ እያሉ እንዲሰራ ተደረገ ይባላል። እውነት ነው? ይሄ እርግጥ ነው። መኮንኖቹን ጠይቀው ለራሳቸው ነው የሚሰራ ሆስፒታል፣ ለልጃችሁ ለቤተሰባችሁ ነው አውጡ ብለው በደስታ እየተባበሩ ነበር የሚያወጡት። የምን ያህል በየጊዜው የአንዳንድ ወር ደሞዛችሁን ነው ወይስ የአመት ደሞዝ ሰጥተዋል? ብዙዎቹ አዎ፣ በዛ ነው የተነሳ። አዎ የተሰራው በዛ ነው። የቀድሞ ምን ገንዘብ አለው ፖሊስ ያኔ? ከመንግስት ገንዘብ ያገኙት አለ? ይህን ፖሊስ በጭራሽ የተሰጠ የለም። ለፖሊስ ሰራዊት እንኳን ሐኪም ቤት ሲመጡ ጃንሆይ ይሰጣሉ ተብሎ ነበር። የለም ራሳችሁን ችላችኋል ጎሽ ብለው ሄዱ። መጨረሻ ላይ ጀነራል ጽጌ መሳሪያ ይዘው ቁጭ ብለው ተመልሼ ስመጣ ትላንትና ቢሆን ነበር የሚሆነው እንዳልኳቸው፣ ግን ስላላደረጉት ነው የሁሉ ምስቅልቅል የወጣው ብለው ነበረ። እንዴት ነበር እዛ ላይ? ትላንትና ቢሆን ነበር እንግዲህ እነሱ ዛሬ አልነበረማ የሚፈልጉት እሳቸው። ነገርም ተፈለጉ ዛሬ አልነበረም፣ ትላንትና ነበር ማለቅ ያለበት ነው ያሉት። ቃለ ክርስቶስ አባይም መጽሐፋቸው ላይ ሻለቃ ክርስቶስ አባይ እሳቸውም እንደዛ ነው ያሉት። መጽሐፉ ላይ ይሄንን ነው የተናገሩት። ምን ተይዞ ጉዞ አይነት ማለት ልክ ነው። እውነታቸውን ነው። እሱ ቃለ ክርስቶስ በደንብ ተመልክተዋል። ብዙ እኮ ይናገሩ ነበር። ጄኔራል ጽጌ የሚሆነውንና የማይሆነውን ነገር ይናገሩ ነበር። ከዛስ በኋላ እንትኑ ንቅናቄው ካለቀ በኋላ አርብ ዕለት ማታ ላይ ከሰዓት በኋላ ማለት ነው የመጨረሻው ላይ ቀረ የሚባለው እሱ ነው። እዛ ቤተ መንግስት ውስጥ ጀነራል ጽጌ ሊቡ ቀርተዋል። መጨረሻ ብቻቸውን የሞቱትን ብቻቸውን እዛ ውስጥ ቤተ መንግስት ውስጥ ነው ያሉት። ከዛ በኋላ ሲሆነው የአስከሬን ጉተታ ሁሉ ተካሂዶ ነበረ። በኋላም 4ኛ ክፍለ ጦር በር ላይ ወስደው አስቀምጧቸው ነበረ በሀዲዱ ላይ። ያ ሁሉ ሲሆን ፈጥኖ ደራሽም ከዛ ውስጥ ያው ከጦር ሰራዊቱ ጎን ስለተሰለፈ ይሄን ነገር መቼም ማየት አለበት። የሚያስታውሱት ነገር አለ በዛ ላይ? ማስታውሱ እርግጥ በኋላ አስክሬናቸው ታች ሲሆን ብዙ ወታደሮች እንትን ብለው ነበር፣ ተናደው ነበር። ለምን እንዲህ ታደርጋላችሁ የሚል ነገር ነበር። ወዳው ቶሎ የምቃረጉት እንትን ብሎ ነበር። ሰው ጉም ብሎ ነበር። በተለይ ፖሊሶች ምን አድርገው ነው እኚህ ሰውዬ አሁን እዚህ መጡት እንደዚህ የታሰሩት መተውስ አስክሬናቸው እንደሚገላታ ብለው ነበር። ብዙ ተነስተው ነበረ ሰው። ያው እንግዲህ ጃንሆይን ይፈራል ቀረ። እርግጥ ጃንሆይ የገቡት ያኔ በነጋታው ነው፣ ቅዳሜ ነበር። ጃንሆይ ከአስመራ የገቡት ቅዳሜ ነበረ። ይሄ የሆነው አርብ ዕለታና ያው ሌሊቱን ምሽቱንና በነጋታው እሳቸው ከመምጣታቸው በፊት ነው። እሳቸውን ለማስደሰት ነው ያንን የፈለጉት። እንትን ለማለት ብለው ፈልገው አይመስለኝም። ኢየሱ እንትን ስለሆነ ማነው እዛ ፖሊስ ይሄ ምንድን ስለነበረ ያንን አሁን የተወራውን ነው የሚያውቀው። ተጠራጥሮ ነበር ይባላል እኮ። ጽጌ ደህና ነው ወይ ጽጌ ደህና ነው ወይ ብለው አላሉ ሲመጡ። በኋላስ እንደው ይሄ ሁሉ ከሆነ በኋላ ስለ ጀነራል ጽጌ ዲቡ የኢትዮጵያ መንግስት ያጣራው ነገር አለ በይፋ? እኔ አይመስለኝም ያጣራ ነገር። ያው አለቀ፣ እሳቸውም ሞቱ። ማን እንትን ይላል?
ብለህ ነው። መኮንኖችም ይፈራሉ ማንሳት። አዎ ጄኔራሉ ይግባኝ ይሉ እንደው በተጠየቁበት ጊዜ አልልም በማለት በፍርድ ቤቱ ያሰሙት ቃል በታሪካዊነቱ ይጠቀሳል። ይህንን ንግግር እንደ ትንቢት የቆጠሩም ጥቂት አይደሉም። እናንተ ዳኞች የበየናችሁብኝን የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ የሚመለከትልኝ የኢትዮጵያ ሕዝብ ቢሆን ኖሮ ይግባኝ ማለት በፈለግኩ ነበር። ነገር ግን ይህ እንደማይሆን አውቃለሁና በይግባኝ የአፄ ኃይለ ሥላሴን ፊት ለማየት አልፈቅድም። ለኢትዮጵያ ሕዝብ አንድነት ነጻነትና እርምጃ የተነሳው ወንጀለኛ ነኝ እንጂ ለአፋጀው የተነሳው ወንበዴ አይደለሁም። ይህን ማድረግ ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ ከእናንተ ፊት ለመቆም ባልበቃው ነበር። እኔ ከአፄ ኃይለ ሥላሴ ድንክ ውሾች ያነሰ ደሞዝ የሚያገኙ 2 የተራቡ ወታደሮች አጣልቼ ለማደባደብና ሀገር ለማፍረስ አለመነሳሳቴን የሚያረጋግጥልኝ ከእናንተ በትእዛዝ ያገኘሁትን ፍርድ ለመቀበል ከዚህ መቆሜ ነው። የጀመርኩት ሥራ ቀላል አይደለም። አልተሸነፍኩም። ወገኔ የሆነው የኢትዮጵያ ሕዝብ የጀመርኩትን ሥራ በቅርብ ጊዜ ውስጥ ፈጽሞ ራሱን እንደሚጠቅምበት አልጠራጠርም። ባጭሩ በእኔ ላይ ለመፍረድ የቸኮላችሁትን ያህል 10 እና 15 ዓመት በቀጠሮ የምታጉላሉት የድሃውን ሕዝብ ጉዳይ ለዚህ አፋጥናችሁ ብትመለከቱትና ብትሸኙት ኖሮ የኔ መነሳት ባላስፈለገ ነበር። ከእናንተ ከዳኞችና የሞት ፍርድ እንድትበይኑብኝ ካዘዛችሁ ሰው ይልቅ ፍርድ ተቀባይ የዛሬ ወንጀለኛ የነገው ባለ ታሪክ ነኝ። ብርጋዴር ጄኔራል መንግስቱ ነዋይ መጋቢት 21 ቀን 1953 ዓ.ም አሁን ተክለ ሃይማኖት ቤተክርስቲያን አካባቢ ባለው አደባባይ የስቅላት ቅጣቱ ተፈጽሞባቸዋል። ለሀገራቸው ነጻነትና ለወገኖቻቸው መብት ሲሉ የፈጸሟቸው ስራዎች ለኢትዮጵያ ወታደሮች ከእድሜያቸው ጋር እኩል ይሆናል። የአስተዳደር አመራር ዓላማ ሕግንና ስርዓትን የተከተለ መሆን ስላለበት ዛሬ የተከፈተው የኢትዮጵያ መንግስት የአስተዳደር ዓላማ ለኢትዮጵያ ሕዝብና ለኢትዮጵያም ወታደሮች የልደታቸው ቀን ነው ተብሎ ሊሰየም ይቻላል። ልዑልነታቸው በተናገሩት አዋጅ የኢትዮጵያን ሕዝብ ታጋሽነት በጭቆናና በድህነትም የኖረ መሆኑን ሲገልጹ ሕዝቡ ከድህነትና ከድንቁርና የምንወጣበት ዛሬ ነገ ይከፈትልናል በማለት ታግሶ እንደቆየ ገልጸዋል። ከዛሬ ጀምሮ ግን መብቱን ማግኘት አለበት ሲሉ እንደተናገሩት ሁሉ ለኢትዮጵያ ሕዝብና ለወታደራዊው ክፍል ሁሉ የእድገቱ ዘመን መሆኑን ማወቅ አለብን። ከዚሁም ጋር ልዑልነታቸው ስለ ኢትዮጵያ ወታደራዊ ክፍሎች በገለጹት አነጋገር በኢትዮጵያ ሕዝብ በጦር ክፍሎችና በፖሊሶች እጅግ ከፍ ያለና የተስፋፋ እንቅስቃሴ ተፈጠረ ማለታቸውን ማስታወስ ይገባናል። ስለዚህም የኢትዮጵያ ሕዝብና የኢትዮጵያ ወታደሮች ከፖሊሳዊ ጋር በሙሉ ለወደፊት ኑሮው የተሻሻለ ቀለቡና ደመወዙም ደንበኛ የሆነው የዓለም ወታደር እንደሚያገኘው ሁሉ ሊስተካከልለት ወታደር በመከራ ጊዜ ብቻ የሚወደድ ሳይሆን የነጻነትን መብት ተካፋይ እንዲሆን ስለተወሰነለት ወታደር ሁሉ በኢትዮጵያዊነትና የዚህ የትውልድ ዘመን ተወላጅ ሆኖ በመገኘቱ ሊደሰትበት ይገባል። ለመጪውም ትውልድ ይህንን በእርሱ ዘመን የተፈጸመውን የመብትና የነጻነት ደወል ሲያስተላልፍ ትውልዱ የሚመካበት ነው። ስለዚህም የኢትዮጵያ ሕዝብ የኢትዮጵያ ወታደሮችና የፖሊስ ሰራዊት በሙሉ ደስ ይበለው። ይህ የአሁኑ መንግስት አቋም በጠቅላላው ለኢትዮጵያ ሕዝብ እድገት ታጥቆ የተነሳ ስለሆነ የኢትዮጵያ ሕዝብና ወታደራዊው ክፍል በሙሉ ይደሰት። ሕይወቱና ኑሮውም የሚሻሻልበትን ዜና በሚሰማበት በአሁኑ ሰዓት ክብር ይሰማው። ለሀገሩ መስዋዕት መሆኑን መርጦ የወታደርነትን ሕይወት የመረጠም ሁሉ በዚህ ዘመን እንቅስቃሴው ሊኮራበት ይገባዋል። የማንኛውም ኢትዮጵያዊ ወታደር የኑሮ ደረጃ የሚሻሻል መሆኑን በልዑልነታቸው አነጋገር ለመረዳት ችለናል። ከዛሬ ጀምሮ የኢትዮጵያም ወታደሮች ለኑሮአቸው ደረጃ ተገቢ መብታቸውን ሊያገኙ ነው። ይህም ዘመን ከዚህ በፊት ወታደራዊ ሕይወታቸውን መስዋዕት አድርገው ይህንን አዲስ ሕይወት ሊፈጥሩልን የቻሉትን ወታደራዊ ኃይሎች እንድናስታውሳቸውና በዛሬውም እድላችን እንድንመካ የሚያደርግ ነው። ይህ በዛሬ ቀን የተቋቋመው አዲሱ የኢትዮጵያ ሕዝብ መንግስት በልዑልነታቸው በጦር ክፍሎች፣ በፖሊስ ሰራዊት በተባሉ ወጣቶችና እንደዚሁም በኢትዮጵያ ሕዝብ የተደገፈ መሆኑን ከመግለጻቸውም በላይ የሚደረገው ሹምሽርና ሌላም ማንኛውም አይነት ውሳኔ የጸና መሆኑን አስረድተዋል። ይህንንም
ይህንንም እድል ለመካፈልና መብታችንንም ልናገኝ የኑሮአችንም ደረጃ የሚሻሻልበትን ዘመን ልናይ የቻልነው የኢትዮጵያ ሕዝብና ወታደራዊ ኃይል በሙሉ አምላኩን ማመስገን ይገባዋል። የኢትዮጵያ ወታደራዊ ኃይል የሆንክ ሁሉ የአገር ክብር የምትጠብቅ እንደመሆን መጠን ልዑል አልጋ ወራሽ ባልደራስ አስፋ ወሰን በመጨረሻው ንግግራቸው ላይ ህብረትህ ከብረት የጠነከረ ይሁን ያሉትን ቃል በመንፈስህ ውስጥ ቅረጸው። ከዛሬ ጀምሮ አዲሱ የኢትዮጵያ መንግስት አቋም የኢትዮጵያ ሕዝብ በባለመብትነት የሚደግፍ ከመሆኑም በላይ ወታደር ለሆኑትም ሁሉ አዲስ የኑሮ እድገትና የመብት አጠባበቅ በር እንደተከፈተለት ልዑል አልጋ ወራሽ ባዘጋጁለት አነጋገር ሊገነዘበው ይችላል።